ሰባት ወር 8 ያወሬ ነው ግን እስካሁን ጀራ የሚባል ነገር ባይኔ አይቼ አላውቅም። ለቤተሰቤ የሆነ የመጀመሪያ ልጅ ሞዴል ዳጊ ይባላል። እኔ ድሮ ኢትዮጵያ ያለው ማዘሬ ሰርታ ኤቲ አቅርባ ምናምን ነው የሚባለው። ለኔ ከባድ ጊዜ አሳልፌያለሁ ማለት ውሃ ጠጥቼ ነው ያደረኩት። ስራ ቦታ ተደብቀ ታመልጥ ነበረ። ወንድማችንን ይዘነው መጠናል። ያው ፏ እናደርገዋለን። ገና ከፕሌን ስወርድ ለማርያም በቀቀለ ሙቀቱ ነው ማዘሬ ተበድሮ ነው የላከው። ደውሎ ምናምን ልብስ አገዛልኝ ምናምን ብሎ ነበር። ለምን አልክ ምናምን ቢሰጠቅ ውጭ ሀገር አይደለ ያለው ጓደኞቼ እኮ እንደዚህ ይላሉ አለ። አረ በጣም ሀገሩ እንደሆነ ነው እየተሰማ ያለው። የሰው ሀገር የሰው ነው እንደራስ ሳይሆን ቢከፋውም ቢቸገርም ቢያዝንም ብቻው ያቀናበት ጉዳዩ ሞልቶ እስኪ። ሰላም የአማን ዱባይ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ ደግሞ በተለየ የዩቲዩብ ቭሎግ ይዤላችሁ መጥቻለሁ። ያው ቭሎግ ነገር ነው፣ ሙሉን ጨረሳችሁ ተከታተሉት። ብዙ የህይወት ተሞክሮ ታተርፉበታላችሁ። ዛሬ እንግዲህ ቀናችንን የምናሳልፈው ከሞዴል ዳጊ ጋር ነው። ብዙዎቻችሁ በቲክቶክ ስሙ ታውቁታላችሁ ብዬ አስባለሁ። ሞዴል ዳጊ ይባላል። እሱን ይዤላችሁ የመጣሁበት ምክንያት ዱባይ ላይ በኮንስትራክሽን ስራ ላይ ተሰማርቶ የሚሰራ ድንቅ ወጣት፣ ድንቅ ታዳጊ ወጣት ነው። እንደምታዩት እንግዲህ በእድሜም ብዙም ከኔ ጋር አንራራቅም። እንግዲህ ዱባይ ላይ በኮንስትራክሽን ስራ ነው ተሰማርቶ የሚሰራው። የእሱን የህይወት ተሞክሮ ስለ ዱባይ አንዳንድ ነገሮችን ሊያካፍለን ነው ከካምፓኒ ድረስ እንግዲህ ዛሬ ሂደን ያገኘ ነው። ዛሬ የቀን ውሎውን ከኔ ጋር ያሳልፋል። የቀን ውሏችን ምን እንደሚመስል ስለ ዱባይ ማወቅ የምትፈልጉትን ነገር በሱ በኩል ማወቅ ትችላላችሁ። ዳኒ ሞዴል ዳጊዬ እንኳን ደህና መጣ። አባቴ እኔ አባት እንዴት ነው? ፒስ ነው ወይ? አለሁልህ እኔ አባት። አለሁ አባት እንዴት ነሽ? እንዴት ነበር ጉዟችን? ኧረ ጸዴ ነበር እናቴን። አሪፍ ነው ምንም አይልም። ኦኬ በጣም አሪፍ። እንኳን ደህና መጣ ብያለሁ። እንግዲህ የዩቲዩብ ቤተሰቦችን ሰላም በላቸውና ወደ ሙሉ ቪዲዮአችን እንገባለን። ኦኬ እድሉ ስለሰጠኝ አመሰግናለሁ አባቴ። እና ፋሚሊያስ እኔ እንደምታውቀው ሞዴል ዳጊ ይባላለሁ። እቺ ደግሞ አማን ዱባይ ትባላለች። እና ዛሬ ስለ ህይወት ተሞክሮ ምናምን ትንሽ ከሱ ጋር ላወራ ነው የመጣሁትና እስከ መጨረሻው ተከታተሉ ብዬ ተስፋ አደርጋለሁ። ኦኬ እንግዲህ ፋሚሊ እንደሰማችሁት ነው። እስከ መጨረሻው ድረስ ይሄን ቪዲዮ ተከታተሉት። እንድትከታተሉት ጋብዛችኋለሁ። ይመቻችሁ። እኔም ያው ኮንስትራክሽን ስራ ላይ ነበር ተሰማርቼ የምሰራውና አውቀዋለሁ የስራውን እንትንና ካምፓኒ አካባቢ ያሉ ጸጉር ቤቶች የፓኪስታን የባንጋሊ ጸጉር ቤቶች ናቸውና ዛሬ ደግሞ ወደ ሀበሻ ጸጉር ቤት ነው ይዤ የሚሄድ። ኢትዮጵያኖች ወደሚሰሩበት ጸጉር ቤት ነው ይዤ የሚሄደው። ኧረ ደስ ይለኛል እናቴ። እኔ ታውቃለህ እስከ ዛሬ እናቴ በእነሱ ነው የምቆረጠው። ያው እዛ አካባቢ እንግዲህ አግኝተህ አታውቅም ብዬ ተስፋ አደርጋለሁ። ማለት የለም ብዙም ጊዜ የታወቀ ነው። ኧረ ነው ወጥቼ እንኳን አላውቅም ታውቃለህ። እስካሁን ሲጀመር ያለ አልመሰለኝም እዚህ። ኦኬ ዱባይ ውስጥ የሀበሻ ጸጉር ቤት ያለ አልመሰለም ነበር። አላሰብኩ ሲጀመር። እስኪ እንግዲህ ዛሬ የሀበሻ ጸጉር ቤት አምጥቼ ፏ ትላለህ። የታባቱ አሪፍ ቀን እናሳልፋለን። ደርሰናል ጸጉር ቤት። ኦኬ ደርሰናል። አይ በቃ እሺ። እንግዲህ እንደምታዩት ነው ዛሬ ወንድማችንን ይዘነው መጠናል። ያው ፏ እናደርገዋለን። እስከማው በጣም ጓጉቻለሁ ፋሚሊያስ። እስኪ አብረን ያለው በደንብ ሰላም እንባባል። ቅድም መኪና ውስጥ ነበረ ሰላም ያልኩህ። የኔ አባት ሊነስ እንኳን ደህና መጣህ። ስላገኘሁሽ ማርያም በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ስላገኘሁ። ብዙ የህይወት ተሞክሮን ለፋሚሊዎቻችን እንደምታስተላልፍላቸው ተስፋ አደርጋለሁ። ኧረ ችግር የለም። ጸጉር ቤታችን ይሄንን ይመስላል። ወደ ጸጉር ቤቱ እንሂድ። ታውቃለህ እስከ በጣም ጓጉቻለሁ። እስኪ እንዴት ነው ወደድሽው? ኧረ እናቴ ጸዴ ነው ማርያም በጣም ወድጄዋለሁ። ጀመር እናቴ ነው በጣም ወድጄዋለሁ። እንዴት አየሽው ስራውን? ኧረ ያበደ ነው ሲጀመር። እስኪ ቼክ ላድርግ እናቴ። ቴንክ ዩ እናመሰግናለን። ይፈታል እሱ? አዎ yes thank you እናመሰግናለን።
እንግዲህ እንደምታዩት የሀበሻ ሬስቶራንት ደርሰናል። እንጀራ ልንበላ ነው ማለት ነው። በጣም ደስ ብሎታል። እንግዲህ እንደምታዩት ንገራቸው ዲ ፋሚሊ ሲላ ያራዳ ልጅ እንዴት ናችሁ? ፒስ ናችሁ? አሉ ባይገርማችሁ ማለት ነው። ያራዳ ልጅ ከምር ከመጣው ታውቃለህ ወደ 7 ወር 8 ወር ነው፣ ግን እስካሁን እንጀራ የሚባል ነገር በአይኔ አይቼ አላውቅም። ሶ አማን ደግሞ ዛሬ በቃ ሊያበላኝ ነው የምላችሁ እናቴ ነው። እና ዛሬ እንጀራ ልበላ ነው። ያራዳ ልጅ ነው። ተከተሉ። ምሳ ልንበላ ነው እንግዲህ ተከተሉ። ግድ ነው። ቤቱን እንዴት አየው? አረ በጣም ጸዴ ነው። ማርያም ነው እንዴ! እኔ ሲጀመር ከኢትዮጵያ ዛሬ ነው የመጣሁት። ከምር እስከ ዛሬ ታማኝ እስረኛ ነኝ ታውቃለህ። እንግዲህ እስረኛ ነበርኩኝ። ዛሬ ነው ወደ ኢትዮጵያ የመጣው ያክል የተሰማኝ እያለ ነው። አረ በጣም ሀገሩ እንደሆነ ነው እየተሰማ ያለው። እንጀራ በጣም ደስ ደግሞ ብሎኛል። እንግዲህ ፊሊንጉን ታዩታላችሁ ማለት ነው። እንጀራ ምን ያክል እንደሚናፍቅ እኔም ያው ለ6 ወራት ያክል ኮንስትራክሽን ሰርቼ ስላየው እንጀራ በጣም ናፍቆኝ ነበረ። እንግዲህ ተመሳሳይ ስሜት ታይበታለሁ ብዬ አስባለሁ። የሰው ሀገር የሰው ነው እንደራስ ሳይሆን ቢከፋውም ቢቸገርም ቢያዝንም ብቻው ያቀናበት ጉዳዩ ሞልቶ እስኪ መብላት የምትፈልገውን ነገር ኧረ እኔ እንጀራ ብቻ ነው የምፈልገው። እንጀራ ካለ በቂ ነው። ከምር በጣም ይናፍቀኝ። እስካሁን በጣም ጓጉቻለሁ። የጾም ነገር እንብላ የፍስክ? ኧረ የፍስክ ምንም ችግር ኖርማል ነው። ምግቡ እስከሚደርስ ድረስ አንዳንድ ነገሮችን እንጫወት። ኦኬ፣ ወደ ዱባይ እንዴት ነበር ልትመጣ የቻልከው? እንዴት ነበር የመጣከው? ማለት አመጣጥህ እንዴት ነበር? ምን ይመስላል የሚለውን ነገር እስኪ ትንሽ አጫውተን። ዱባይ አመጣጤማ ታውቃለህ አሪፍ ነበር ሲጀመር ማለት ነው። ነበር ግን ታውቃለህ ምን ይሰራል። አሁን እዚህ መጥቼ ደግሞ ታውቃለህ ከኢትዮጵያ ስመጣና እዚህ መጥቼ ያገኘሁት ተመሳሳይ ነው። ኦኬ፣ የተለያየ ነገር ነው። በጣም የተለያየው። በምን ስራ ነበር የተባልከው ስትመጣ? ማለት ያመጣ ሰው ኤጀንትም ሊሆን ይችላል፣ ደላላም ሊሆን ይችላል። ምን አይነት ስራ ብሎ ነበር ያመጣ? ስመጣ ማለት ነው ከኢትዮጵያ ስመጣ በደላላ ነው የመጣሁት አትልም? ኦኬ። ስመጣ ደግሞ እናቴ ነው የምልህ በሱፐር ማርኬት ምናምን ብሎ ነው ያመጣኝ። ሲያመጣኝ ማለት ነው። ግን እዚህ መጣ ያገኘው ስራ የተለያየ ነው። ሌላ ስራ ነበር ያገኘው። ያው ፋሚሊዎችም እንደሚያውቁ ኮንስትራክሽን ነው አጋጣሚ ከምር። ኦኬ። እንግዲህ ያው ፋሚሊዎች እንደምታዩት ነው ሱፐር ማርኬት ተብሎ መጥቶ ኮንስትራክሽን ነው እዚህ የጠበቀው። ሶ የሚነገራችሁ ሁሉ እውነት አይደለም ማለት ነው። ይሄንንም ነገር እንድታውቁ ፈልጋለሁ። ወደ ዱባይ የምትመጡ ልጆች ከመምጣታችሁ በፊት ፕሮሰስ ከሚያደርግላችሁ ሰው ጋር በግልጽ የሆነ ንግግር፣ በግልጽ የሆነ ውይይት ሊኖራችሁ ይገባል። እና ኮንስትራክሽን ስራ ላይ ምን አይነት ቻሌንጅ አጋጠመ? ከባድ ነው ቀላል ነው የሚለውን ነገር እስኪ አካፍላቸው። ድምጽ ትንሽ ከፍ አድርግና እንትን በላቸው። ኦኬ፣ ችግር የለውም። ታውቃለህ አሁን እዚህ ጋር 2 ፖይንት ፎከስ ማድረግ እንችላለን። ምን እንደሆነ ታውቃለህ? እዚህ ዱባይ ከመጣ በኋላ ስራ ግዴታ መስራት አለብህ ስመጣ ማለት ነው። ደግሞ የምታገኘው ስራ አንተ የሚያጋጥምህ ስራ ምን እንደሆነ እዛ ኢትዮጵያ ላይ ያለ መጀመሪያ ማውራት አለብህ ማለት ከሰውየው ጋር ማለት ነው። ሶ እነሱ ደግሞ እዛ የሚያወሩትና እዚህ የሚያጋጥሙ ተመሳሳይ አይደለም። ኦኬ። ሶ አንተ እዚህ ዱባይ ከመጣ በኋላ ደግሞ በቃ ለምሳሌ እሱ ያለው ስራ ተመሳሳይ ካልሆነ እመለሳለሁ ልትችል፣ ግን ስትመለስ ሌላ የመጣበትን ምናምን ትከስራለህ። ኦኬ። ስለዚህ የመመለስ ሀሳብ ጭንቅላት ውስጥ ይመላለስ ነበር ማለት ነው። መጀመሪያ ነበር። ኦኬ። ግን እኔ የመጣው ደግሞ በሌላ እንግል ነው የመጣው ታውቃለህ። ከተመለስኩ ደግሞ ሌላ ወር ነው የሚሆነው። በጣም ከባድ ነው ነገሩ ማለት ነው። ላይክ ቤተሰብ ነው ይሄን ብር የሰጠ ቤተሰብ ደግሞ ሲሰጥ ወይ ተበድሮ ወይ ያላቸውን ነገር ሽጠው ነው ኢንቨስት የሚያደርጉት። ሶ ስትመለስ ደግሞ ምን ይዘህ ትመለሳለህ የሚለው ነገር ያሳስብ ነበር ማለት ነው። አረ በጣም ነው ማርያም። ሲጀመር ፋዘሬ ተበድሮ ነው የላከኝ። እናቴ ነው እውነቴን ነው ማራው። ፋዘሬ በጣም በቃ እንትን ተበድሮ ምናምን ከሰው ወስዶ ነው የላከኝ እዚህ ዱባይ ማለት ነው ስመጣ። እኔ ደግሞ ቻሌንጅ እንደዚህ ያጋጥማል ብዬ አላሰብኩም። ግን ፈጣሪ ይመስገን ያው ሁሉም ነገር ለምደነው አልችልም። ኦኬ። ሶ አሁን ላይ ያለህበትን ህይወት ተመችቷል ማለት ምሰራው ስራ አምነህ ተቀብለኸዋል። ኮንስትራክሽኑንም ሆነ ህይወትህን ለመቀየር እየታገልክ ነው ያለው። ቲክቶክ ላይ እያየንህ ነው። በጣም ጠንካራ ጎበዝ ልጅ ነህ። ኢቭን የምትሰራውን ስራ ሁሉ እያሳየህ ምክሮችን እየሰጠ ነው ወደ ዱባይ መምጣት ለሚፈልጉ ልጆች።
ሶ ስራውን አምነህ ተቀብለህ እየሰራው ነው፣ አይምሮህን አሳምነህዋል። በዛ ስራ ህይወትን ለመቀየር ጥረት እያደረግክ ነው ብለን እንያዘው ወይስ ግዴታ ስለሆነ ብቻ የምትሰራው? ኖ ግዴታ አይደለም። አሁን እዚህ ጋር እኮ አንተ ለምሳሌ እዚህ ዱባይ ላይ ቢያንስ ከ6 ወር በኋላ ምናምን መብት አለ ልትወጣ ካንሲሌሽን ወስደህ መውጣት ትችላለህ። ኦፍ ኮርስ ያ ትችላለህ። ግን እኔ ታውቃለህ ራሴን አሳምኛለሁ። አንደኛ ማለት ነው ጭንቅላቴ አሳምኜ ነው ያለሁት። ምክንያቱም ታውቃለህ ግዴታ በቃ እዚህ ከመጣ ራስን ማሳመን አለብህ። ስራው ቢመችም ባይመችም የለ ጭንቅላትን ካሳመንከው ደግሞ እናቴ ማይመች ነገር የለም። ዋናው ያንተ ጭንቅላት ትወጣዋለህ። እኔ አሁን ፈጣሪ ይመስገን እኔ ያው ያለሁበት ኤጅ እና ኮንስትራክሽን ከኔ በፍጹም አይገናኝም። ግን እኔ በቃ ራሴን አንደኛ አሳምኛለሁ፣ ጭንቅላቴን አሳምኜ ነው ያለሁት። ቢከብድም ደግሞ ቢቀልም ግዴታ እሰራለሁ ብዬ ስላሳመንኩ እሰራለሁ፣ ችግር የለውም። እንደዛም አይከብድም። ያው ከበረ ማለት እኮ ትንሽ ሙቀቱ ሰዓት ነው እንጂ ብዙም አይከብድም። ኦኬ ዋናው ያንተ ፍላጎት ነው። የሙቀቱን ሰዓት እንዴት አሳለፍከው? ኮንስትራክሽን ላይ በጣም ከባድ ነበር። እኛ እንኳን በዛ ሰዓት በጣም ሙቀት ነበር። እኛ በምንሰራበት ሰዓት በጣም ቻሌንጅ እያደረግን ነው ያለፍነው። እሺ በጣም የሚያስጠላ ሙቀት ነበርና እንዴት አለፍከው? ያንተስ የሙቀቱን ሰዓት አስተላለፍ ምን ይመስላል? ኧረ እኔም በጣም ከብዶ ነበር እውነቱን ልናገር ከተባለ መጀመሪያ ነው ስመጣ ማለት ነው እዚህ ዱባይ ኢማራት ማለት ነው። ስመጣ ደግሞ በጣም ሙቀት ነበር እኔ ስመጣ ማለት ነው። እግዚአብሔር ነው ማለት ገና ከፕሌን ስወርድ ለማርያም በቀቀለ ሙቀቱ ነው ማለት ግርፍ ነው የሚያደርገው። ግርፍ አይገልጽም ከዛ ሲመተኛና እመለሳለሁ በዛው ሰዓት እመለሳለሁ ማለት ነው። ከዛ ላከፍሌ ነው አይመለስም። ግራ ገባኝ። ከዛ በኋላ በቃ ከበረ ነገሩ በሰዓቱ ማለት ነው። ግን በቃ ወጣው አሳምኛው ነው ምንም ማድረግ ስለማልችል ማለት ነው። ከዛ እውነቱንና በጣም ከብዶ ነበር። ከዛ ትንሽ እረፍት እየወሰድኩ ምናምን የሆነ እየተደበቅኩ ምናምን እየለመድከው መጣህ? አዎ ከዛ እየለመድኩ ምናምን መጣሁ። አሁን ሁለተኛ ስራ ቦታ ተደብቀህ ታመልጥ ነበረ? እሱ ባይኖርማ አባቴ ያኔ እኮ ማንም አያገኙም ነበር ከምር እንደዛ ያርኩ ምናምን ተመሳሳይ ነው። እኛም እየተደበቅን ክላስ ዘግተን ምናምን እየተቀመጥን አንዳንዴ እረፍት እንወስድ ነበር። ምክንያቱም ሙቀቱ በጣም ሀይ ስለሆነ ውጭ ላይ ነበር የምንሰራው እኛም ኮንስትራክሽን ስራ እና እየተደበቅን እናሳልፍ ነበር የሆነ ጊዜ ላይ እና ምን አለ መሰለህ ዱባይ ላይ በጣም ብዙ ሰዎች በጣም ብዙ ወጣቶች መጥተው ተቸገርን ምናምን ይላሉ እና ይሄን ነገር እንዴት ታየዋለህ? ቸግሮህ ያውቃል? አዎ በእርግጥ እነሱም ልክ ናቸው። እኔም ደግሞ አጋጥሞኛል ተቸግሮህ ያውቃል? ዱባይ ላይ በጣም ተቸግሬያለሁ። ባይገርም ማለት ነው እናቴ የሆነ ስራ ቦታ እኔ ድሮ ኢትዮጵያ ያለው ማዘሬ ሰርታ ኤቲ አቅርባ ምናምን ነው የሚባለው። እንደዚህ ምግብ ምናምን መስራት አልችልም እውነቱን እናገር። ከዛ በቃ የሆነ ነገር ራት ምናምን እዚህ ሩዝ አይደል የምበላው እሱን ሰራው ምናምን ጨው በዛበት። ከዛ ዝም ብዬ ይዤ ያልኩት በጣም ይሩባኝ ነበር በዛት ማለት። ከዛ እሱን በልቼ ውዬ ከስራ ቦታ ስመጣ እና ከምሬ ነው አስቤዛ የገዛሁት ሁላ ተሰርቄ ነበር ስመጣ ማለት ነው። ኦኬ ካምፓኒ ውስጥ ካምፓኒ አስቤዛን ሰርቀው? በጣም ሰረቁኝ። ከዛ ደግሞ በጣም ይሩባኝ ነበር በሳቱ ማለት ነው። ከዛ ምን ላድርግ ግራ ሲገባኝ በቃ እና በጣም ማርያም አልቅሻለሁ ቁጭ ብዬ ማለት ነው። በጣም አልቅሻለሁ። ብቻ ብር አልነበረህም በሳቱ? የለኝም በሳቱ ባይገርምህ ያ አስቤዛ ተሰርቄ የሆነ 150 ድራም ነበረ። ከዛ 50 ብር ወስጄ 100 ብር ዋሌቱ ላይ አስቀምጬ የሆነ ሱፐር ማርኬት ሄጄ ምናምን በ50 ብር ገዝቼ ስመጣ ማርያም ነው ማለት 100 ብር ተሰረቁ ድጋሚ ማለት ነው። ከዛ አስጠልቶኝ ማለት ነው። ምግብህንም ሰርቀው 100 ድርሃምንም ሰርቀው ካምፓኒ ስትመጣ አንተ እንደዛው ነው አገኘው አኮሞዴሽን ውስጥ ስትመጣ? ገና ፍሬሽ ነበርኩ የዛኔ። ከዛ በቃ ቴንሽን ውስጥ ገባሁ ታውቃለህ። ድጌ እንዳልሰራ ምናምን በጣም ርቦኝ ነበርና ከምር እኔ ከባድ ጊዜ አሳልፌያለሁ ማለት ውሃ ጠጥቼ ነው ያደርኩት። ኦኬ የዛን ቀን የዛን ቀን በጣም በቃ ርቦኝ ነበር በዛ ላይ። ከዛ ሲሰረቅ ምናምን ቴንሽን ሆንኩና ውሃ ጠጥቼ አድሬያለሁ ዱባይ ላይ ማለት መጥቼ። ግን አሁን እዚህ ከኢትዮጵያ የሚመጡ ልጆች ምናምን በቃ በጣም ቻሌንጅ አለ እዚህ ሀገር ላይ ማለት ነው። በጣም ቻሌንጅ አለ እና እወጣለሁ ምናምን ካላችሁ ችግር የለውም ደግሞ ትወጣላችሁ። እንኳን እናንተ እኔ ማለፍ ያለ እዚህ ደረጃ ደግሞ ደርሳለሁ ብዬ አላሰብኩም ነበር። ራሳችሁን ጠንካራ ማድረግ ነው ያለባችሁ እያላችሁ? ጠንካራ መሆን አለባችሁ ከምር። ሌላ መናገር የምትፈልገው ነገር ካለ ማስተላለፍ የምትፈልገው መልእክት ካለ አስተላልፍላቸውና ምግባችን ስለደረሰ ወደ ምግባችን እንላለን። ችግር የለም እድሉ ስለሰጠኝ አመሰግናለሁ። እና በዚህ አጋጣሚ እኔ ለማለት የምፈልገው ነገር ቢኖር ምንድነው ታውቃለህ? አንደኛ ለወጣቶች የሆነ እኔ አሁን ትንሽ ወጣት ልጅ ነው ያተለም በዚህ ሰዓት እኔ አሁን በጣም ብዙ ላይፍ እያሳለፍኩ ነው በዚህ ሰዓት ማለት ነው።
በጣም ከባባድ ቻሌንጆችን እያሳለፍኩ ነው። ሶ እናንተ ደግሞ እዚህ ዱባይ መጣችሁ ኦር እዚህ ዱባይ ያላችሁ ከምሬ ነው የምለው እኔ ሪሊ ነው ማውራ በጣም የሆነ ላይፍ ሊከብዳችሁ ይችላል። ኑሮ ምናምን በጣም ሊከብዳችሁ ይችላል። ኦር ደግሞ በዛ ስራ ምናምን ይከብዳል። ግን የዛኔ እናንተ ማርያም አንደኛ ከፈጣሪያችሁ ጋር ጸሎት ማድረግ አለበት። ሁለተኛ ደግሞ በቃ ጭንቅላታችሁን አሳምናችሁ ራሳችሁ በቃ ይህ ነገር ነገ ያልፋል፣ የዛሬ ብቻ ነገ ያልፋል ብለው በዛ ጭንቅላታችሁን ማሳመን አለባችሁ። የትኛውንም አይነት ቻሌንጅ ቢገጥመኝ እወጣዋለሁ ብለህ ራስን ማሳመን መቻል አለብህ ማለት ነው። ማሳመን አለበት። ደግሞም ትወጣዋለህ። ኧረ እወጣዋለሁ ማለት ነው። የማይወጣ ነገር የለም። እንግዲህ እንደምታዩት ነው። ይሄ ልጅ ኮንስትራክሽን ስራ ላይ ነው ተሰማርቶ የሚሰራው። ወደ ዱባይ መምጣት የምትፈልጉ ሰዎች ይህንን ሳታውቁ እንዳትመጡ። ሱፐርማርኬት ተብላችሁ ኮንስትራክሽን ትገባላችሁ፣ ጽዳት ተብላችሁ ኮንስትራክሽን ትገባላችሁ እያለ እየነገረን ነው። ኤኒዌይስ የትኛውንም ስራ ላይ ብትመደቡ ቻሌንጁን የሚያጋጥማችሁን ሀስል ለማለፍ ሬዲ መሆን መቻል አለባችሁ። ይህንን ሳታውቁ ወደ ዱባይ በእኔም በኩል ሊሆን ይችላል፣ በሌሎች ኤጀንቶችን በኩል ሊሆን ይችላል፣ ፕሮሰስ አትጀምሩ። ኤኒዌይስ ራሳችሁን ማሳመን መቻል አለባችሁ። በመጀመሪያ ትልቁ ነገር አይምሯችን ላይ ነው መስራት ያለብን። ኢትዮጵያ ላይ የለመድነውን ህይወት እዚህ ዱባይ ላይ አናገኘው። ዱባይ ላይ የምናገኘውን ህይወት ኢትዮጵያ ላይ አናገኘው። ከሀገር ተለቆ ሲወጣ ያው ከእናት ቤት ስትወጣ ብዙ ነገር ነው የሚቀርብህ። ብዙ ነገር በቃ እዚህ መጥቶ አዲስ እንደ አዲስ ነው ብለህ ነው ላይፍ የምትጀምረው። ሁሉም ነገር እንደተወለደ ህፃን ሰው ለቋንቋውም አዲስ ነን፣ ለሀገሩም አዲስ ነን፣ ለሙቀቱም አዲስ ነን። ገባ? ለዛ ነው ቻሌንጅ፣ ለዛ ሁሉ አዲስ ነን። ስለዚህ ነገ ላይ ደግሞ አንተ የተሻለ ደረጃ ላይ ትልቅ ከፍታ ላይ ደርሰህ እንደምናይህ አንጠራጠርም። ኧረ ችግር የለውም። አኮራቸዋለሁ ደግሞ እንደምታኮራን አንጠራጠርም። የቲክቶክ አካውንቱን ፎሎ እያደረጋችሁ ሞዴል ዳጊ የሚል የቲክቶክ አካውንት አለው፣ ፎሎ አድርጉት። ዱባይ ላይ ያላችሁ ሰዎች ደግሞ ፕሮሞሽን አሰሩት። ኤኒ ፕሮሞሽን ሊሆን ይችላል፣ አሰሩት፣ ሳፖርት አድርጉት። በዚህ ሰዓት በጣም ያስፈልገኛል። የሆነ ታውቃላችሁ የእናንተ እገዛ ያስፈልገኛል ከምር። አሁን እገዛችሁ እኔ የምፈልገው ለምንድነው ታውቃላችሁ? አሁን እኔ ራሴ ሰርቼ ምናምን ራሴ እችላለሁ፣ ግን ታውቃለህ አንዳንዴ ደግሞ የሆነ ከአሳሪ ጋር ምናምን የሆነ አንግባባም። ለምን አትንም? አሁን እኔ የምሰራው ስራ በጣም ሃርድ ነው። የሆነ ስራ ነው የምሰራው፣ ግን እሱ የሚሰጠው ደሞዝ ምናምን ይሄ በጣም የወረደ ደሞዝ ይቆርጥብኛል። እናቴ በጣም ይቆርጥብኛል። እና ለዛ ደግሞ እኔ አሁን የሆነ ላይፍ ምናምን እንደዚህ ሶሻል ሚዲያ ምናምን ለማውጣት በጣም ፈልጋለሁ። ፍላጎት አለ፣ ጥረት ያደረኩ ነው። ለዛ ደግሞ አንዳንድ የሆነ የሚያስፈልጉ ነገሮች አሉ እና እንደ ኤግዛምፕል ብንወስድ ስልኬ በጣም ያስቸግረኛል ከምር። በጣም ብዙ የኔ አሁን ፎሎወሮቼ ቤተሰቦቼ ማለት ነው ላይቭ ለምን ማገበው ጌም ለምን ማትጫወተው ምናምን ብሎ ይመክሩኛል። በጣም ብዙ ይጠይቁኛል። ግን እኔም በጣም አሁን የሚያስፈልገኝ ነገር አለ። እንግዲህ ይሄን ቪዲዮ የምታዩ ሰዎች ካላችሁ፣ ስልክ ቤት ያላችሁ ሰዎች ካላችሁ ስልክም እንደ አማራጭ ከአማን ዱባይ ጋር በመተባበር ሳፖርት ብናደርገው በጣም ደስ ይለኛል። ኢንቦክስ አናግሩኝና የሚሸፈነው ወጪ ተሸፍኖ ስልክ ብንገዛለት በጣም ደስ ይለኛል። ለኔ በግሌ በፈለጋችሁበት መንገድ ሊሆን ይችላል። ለዚህ ልጅ አይዲ ማሰራት ሊሆን ይችላል። ኤቭሪቲንግ ማድረግ ሊኖርብን ይችላል። ሶ እንደ ህዝብ ተጋግዘን ይሄን ልጅ የተሻለ ደረጃ ላይ ደርሶ ነገ ላይ ደስተኛ ሆኖ አገሩንም የሚጠቅም ቤተሰቦቹንም የሚጠቅም ልጅ እንዲሆን እንግዲህ ሁላችንም የቻልነውን ነገር ማድረግ መቻል አለብን ማለት ነው። እኔ ደግሞ በዚህ አጋጣሚ ለቤተሰቤ የሆነ የመጀመሪያ ልጅ ነው። ለቤተሰቤ ማለት ነው። ከዛ በዛ ምክንያት ደግሞ በጣም በይሰት ከኔ ቤተሰብ በጣም ብዙ ነገር ይፈልጋል፣ ይጠብቃሉ። ቢኮዝ የሆነ የመጀመሪያ ልጅ ምናምን ስትሆን በጣም ብዙ ኃላፊነት ይጠብቃል። አንደኛ ፋሚሊ ላይ ካንተ ታናናሾች ይጠብቃል። ከዛ ፋዘር ማዘር የሚባል ነገር ታናናሾች አሉ። 3 4 አሉ። እኔ ታናሽ ማለት እና አንተ ላይ ነው የቤተሰብ ኃላፊነት፣ የታናናሾች ኃላፊነት የሚጣለው አንተ ላይ ነው። ባለፈው በጣም እኔ መጨረሻ ነበር አትልም ደውሎ ምናምን ልብስ አገዛልኝ ምናምን ብሎ ነበር። ለምን አልክ ምናምን ቢሰጠቅ ውጭ ሀገር አይደለ ያለው ጓደኞቼ እኮ እንደዚህ ይላሉ አለ። አየቅኝ ያው እዚህ ጋር ማሳልፎ ላይፍና እነሱ እዛ ያሉ የሚያስቡ ነገር በጣም ከባድ ነው፣ ዲፈረንት ነው የሚሆነው። እና ለዛ ደግሞ የእናንተ እገዛ ያስፈልገኛል። አሁን ከምሰራው ስራም ወጥቼ ሌላ ስራ ብሰራ ደስ ይለኛል። አማኔ ደግሞ አንተን ስላገኘው በጣም ከልቤ ነው የማመሰግነው እናቴ። እኔም በጣም ደስ ብሎኛል ስላገኘው። እስከምበለው በጣም ጎብጬዋለሁ ታውቃለህ። ከምር በጣም ናፍቆኝ ነበር ባይገርም
አዎ እንጀራ በጣም ይናፍቃል። አዎ እዛ እኮ እኛ ሁል ጊዜ በቃ ሩዝ ምናምን የምንበላው በዛ በቃ ተቀቅለና ሩዝና ያው ኩብዝ ነው። ኩብዝ ነው። አዎ ኩብዝ አታይም ነው ኩብዝ በመላታ ይደርቃል እና ከብሬ ነው እና እንጀራ አንድ ሁለት ሳህን ብበላ ኖርማል ሆናል ብዬ ተስፋ አደርጋለሁ። አዎ ያው ነገን የተሻለ ለማድረግ ደግሞ ዛሬ ላይ መድከም ዝቅ ማለት ግዴታ ነው። ኧረ ግድ ነው። ችግር ነው ደግሞ ደስተኛ ነው። ችግር የለም። ውሃ እሺ ምግቡ እንዴት ነበረ? እኔ አባቴ እግዚአብሔር በጣም ጸደይ ነበር። ማርያም ቆንጆ ነበር። ኧረ በጣም ከጠበቅኩት በላይ ነው የሆነው። ደስ ብሏል? አዎ እግዚአብሔር በጣም ደስ ያለ እናቴን ቴንክ ዩ። እሺ ምንም አይደል። እንግዲህ እንኳን ደህና መጣ ብለናል። ያው እንግዲህ እንደሰማችሁት ነው። ሙሉ ቪዲዮውን ደግሞ የዩቲዩብ ቻናሌ ላይ ታገኙታላችሁ። የዩቲዩብ ቻናሌ ደግሞ ቲክቶክ ባዮ ላይ ሊንኩ አለ። እሱን ሊንክ በመንካት ዩቲዩብ ላይ እየገባችሁ ሙሉ ቪዲዮውን ጨርሳችሁ ተመልከቱ። የዚህ ልጅ የህይወት ተሞክሮ ነው። በዱባይ ላይ ምን አይነት ቻሌንጅ አጋጠመው፣ አሁን ላይስ እንዴት ነው የሚለውን ነገር ኢንተርቪው የመሰለ አጠር ያለ ነገር ይዘንላችሁ መጠን ነው። እሱን ሙሉ ቪዲዮ ተከታተሉ። ወዳችኋለሁ።